እንግዲህ ምሳሌን ይዤላችሁ መጥቻለሁ። ክፍል 81 ምሳሌን ሴት አርጌ ካልገደልኳት ሳልገላት ፍቺኝ እያለቻት ነው ቅድስትን። ቅድስት ደግሞ እንደምታውቁት የዋህ ነገር ናት። በጣም ጨንቋታል። ገና እኮ ማገገሟ ነው እያለች ነው። ይህ ቅድስት ለመድብል ደውላ ምሳሌን ይዛብኛለች፣ አንቃ ልትገድልብኝ ነው፣ ምን ይብቃኝ፣ ካልፈታሽኝ አንቄ እገላታለሁ እያለች ነው እያለቻት ነው። እንግዲህ መድብል ደግሞ እንዲያገባ ብዬሻል ነበር፣ ለምን ምሳሌ እዛ ክፍል ገባች ሲላት፣ ምንም አይጠቅምም፣ አሁን መፍትሄውን ፈልግ እያለችው ትገኛለች። እንግዲህ በፍጹም እንዳትፈቻት፣ እሺ ፈታሻለሁ እያልሽ ጊዜ ውሰጅባት፣ እኔ 5 ደቂቃ እደርሳለሁ፣ ችግር የለውም አትጨነቂ እያላት ይገኛል። ያው እንግዲህ ቅድስት በጣም ተደናግጣለች፣ ምስኪናት። እንግዲህ ቅድስት ካልፈታችኝ ሴት አርጌ ነው የምገልሽ እያለች እያስፈራራች ትገኛለች። እንግዲህ አባትሽ የትም አልሄደም፣ አውቀውሽ ነው ሞቷል አባትሽ እያለች እየነገረች ትገኛለች። አባቴ አልሞተም ውጭ ሀገር ሄዶ ነው እያለች ትገኛለች። ይቺ መናጤ የሆነ ምሳሌ ይቺ መሀሌት ማለት ነው። በጣም አደገኛ ናት። ቤተሰብ ከባድ ሰው ናት። እንዴት አድርጋ እንደያዛቻትም አላውቅም። እንግዲህ አንቺ መሀይም ቶሎ በይ ፍቺኝ፣ ቢላዋ አንጭና በጥሽው እያለቻት ትገኝ። እንግዲህ ቅድስት መድብል እንዳላት ጊዜ እየገደለችባት ትገኛለች። አልፈታይ ብሎ እኮ ነው እያለች ማለት ነው። እንግዲህ ይቺ አሁንስ በጣም ቅድስት አናደደች። ቀርፋፋ ነገር ናት። ቤተሰብ የምር ዝም ብላ ትፈታታለች እንዴ? ፈታት በእርግጫ ብላት። እንግዲህ ምሳሌን አልተወቻትም፣ ይዛት እየወጣች ትገኛለች። እንግዲህ መድብል ከች ብሏል። ምሳሌን በሩን ክፈችልኝ ስትላት እስር ቤት በስብሼ የቀረሁት የተናገርኩትን ቃላት በመተግበሬ ነው፣ ቅንጭላትሽን ነው የምበትንልሽ እያላት ይገኛል ጀግናው መድብል። ስለዚህ እድል ይሞክራሉ። እንግዲህ መድብል 10 እስከ 10 እቆጥራለሁ ቅንጭላትሽን በትነዋለሁ ሲላት ጀግናው አስለቅቋታል ማለት ነው። እንግዲህ ወደ ቅድስት እቅፍ ወርውራታ ትገኛለች በሚገርም ሁኔታ። እንግዲህ ብገለኝም ባገለኝም የድሌን እሞክራለሁ ብላ ነበረ፣ ግን ቅንጭላቴ በትነዋል ብላ በጣም ፊት ሁሉ ተቃይሮ ስለነበረ በጣም ፈርታ ስለነበረ ለቀዋለች ማለት ነው። ለቃታለች። አቤት አሁን ምንም ነገር ሳትናገሪ ወደ ክፍልሽ ሂጂ ብሎ ሲጮህባት አንድ እርምጃ አንድ ቃላትም አልተነፈሰችም። እየሮጠኝ ከመደንገጧ የተነሳ እየሮጠኝ ወደ ክፍሏ ገብታለች ማለት ነው። እንግዲህ መድብል ቅድስትንም ምሳሌንም አቅፎ እኔ እስካለው ድረስ ማንም ምንም አያረጋችሁም፣ እሺ አይዟችሁ፣ አትፍሩ፣ አትደንግጡ፣ ከጎናችሁ አለሁ እኔ ጀግናው እያላቸው ይገኛል። አሁን እኮ እሱ ተባራሪ ከማሳደድ አልፎ አያውቅም። አሁን እኮ ለእሱ መድብል መጥቶለታል። ስለዚህ መድብል ደግሞ እንደምታውቂው ሰው አይፈራም። እንግዲህ ሉላና መጎስ በመንገዱ እየተዝናኑ ይገኛሉ። አትፍሪ ዘወር ዘወር እያለች ስታይ ሉላ ማለት ነው። ምንም አትፍሪ፣ አሁን እኮ ለዝና መድብል መቶለታል ጀግናው እያለ እየተናገረ ይገኛል። እኔም እኮ ምፈራው ለአንቺ ብዬ ነው እያላት ነው። ሰው ፈሪ የሚሆነው መኖር ሲፈልግ ነው። ለዚህ እኮ ነው ሞች አቢስ ትረጅ ነው። አንተ ስኔ ሳልነግር አድርገህ የምትረዳ ግድም አሁን ዝና ቢመጣ ቀጥታ ለመድብል መደወል ነው እንጂ ጥሎ ለመሄድ ከሆነማ ማንም ለማንም ያንስ እኔ አደርግ ነበረ። ማን ስለ ብሩክ ምንም ትጫ ሰጠችም።
እንግዲህ እየተዝናኑ ይገኛሉ። ወሬያቸውን እያወሩ ይገኛሉ። ስለ ብሩክም ዝና ነው ወሬ ሁሉም ቀስት የሚሰጠው እሱን አያገተው እያለ ነው። እሱ በህይወቱ ተስፋ ይቆረጣል። አይደለም አንድ ዝና 10 ዝና ሊመጣ ለመጋፈጥ ዝግጁ ነው። እንግዲህ ስለ መድብል ዝና እያወራት ይገኛል። ምን ያልሽ እንዴ? ወንድ ልጅ እኮ ያገኘውን እንጂ ያማረውን አይበላም። እንዲህ እያልክ በራስህ ማቀባት ቃል ችግር የለም። እንግዲህ ቅድስትና ምሳሌ እንደ እናትና እንደ ልጅ እየተጫወቱ ይገኛሉ። እኔ እኮ ያሳቀኝ የቅድስት ፍራቻና ድንጋጤ ነው። ስደነግጥ የምትይዘውን የምትጨብጠውን በጣም ታጣለች። ምስኪን በጣም እንግዲህ እማዬ እኮ አባትሽ የውጭ ሀገር አልሄደም ሞቷል አለችኝ ስትላት ውሸቷን ነው። እሷ እኮ ጥሩ ሰው አይደለችም መጥፎ ሰው ናት አለቻት ቅድስት። መጥፎ ሰው ያሻል እንዴ ስትላት አዎ ያዋሻል ብላታለች ማለት ነው። ሞቱን ለራሷ ያርግላት እያለቻት ትገኛለች ቅድስት። ደህና ነኝ ግን ማለት ባለፈው ከአንተ ጋር ከተገናኘን ቀን በኋላ ጠፍታለች። አዎ ያን ቀን ከአንተ ጋር ከተገናኘን በኋላ ወደ ቤት አልተመለሰችም። አዎ ደውዬለት ነበር። አይ በነፃ አልናገርም። ስምምነታችን እንደቀጠለ ነው አይደል? እንግዲህ የመሀሌት እህት የኔ ጥቁር አዝሙድ እያላት ይገኛል። መድብል በፍቅር እያንበረከካት ቢሆንም እሷ ግን ከብሩ ዝንፍ አትልም። መረጃ አልሰጥም ብር ካለለ እያለ እየተናገረ ትገኛለች። ስምምነታችን እንዳለ ነው አይደል እያለችው ነው። እንግዲህ ዝና ምን አለሽ መሀሌት ስጠፋ ቢላትም እሷ ግን ያለ ብር አልናገርም ብላለች። በሚገርም ሁኔታ በእርግጥ አንተን የሚመለከት ነገር አይደለም። አላውቅም መድብል ግን እኔንም ጨንቆኛል። እንግዲህ ዝናን ላገኘሽ ካለሽ አገኘው እና መሀሌትንም እንፈልጋለን። የሚያወራሽን በሙሉ ትነግርኛለሽ ዝናን ከቀጠርሽው እያላት ይገኛል። መሀሌትንም እንፈልጋታለን እያላት ነው። እንግዲህ ኤፍራታ እህቷ እንደመሆኗ መጠን ምንም አልተሰማትም ማለት ነው። የመሀሌት መጥፋት ትንሽ እንትን ብላለች፣ ቅር እንደማለት ብሏታል እንጂ እንግዲህ ጭካኔው ከቤታቸው ነው ትላላችሁ። ስላልገደልከኝ ነው? አዎ በግርፋትና በእርግጫ ስላለፍኩሽ። እንዲ አካለ ጎደሎ ከምታደርገኝ ብትገለኝ ይሻል ነበር። ጭካኔ እንደሆነ የዘራችሁ ነው። በጣም አስተዋይ ሰው ነበር። በምን አብረሽ እንዳገባሽው የኔ የዘመናት ጥያቄ ነው። አግኝቶ ነው መድብል ይመጭ። እንግዲህ ዳጣ ይሄ ማነው ስሙ መጎስ ሉላ ተገናኝተዋል። አብረው ምግብ ቤት እየበሉ እንግዲህ ዘና ፈታ እያሉ ይገኛሉ። በጣም ደስ ይላል። እንግዲህ ትናንት ማናት ዳጣ ግን ይህን ሰፈር አያውቀውም አይደል? ዝና ስትል ዝና የማያውቀው ሰፈር የለም ስትል ሉላ በጣም ደነገጠች። ኬድዬንን የመኖር እፈልጋለሁ እያለች በቃ በጣም ፈራች ማለት ነው። በነገራችን ላይ በጣም ደስ ብሎኛል ስላገኘሽ። ሰርጎልኝ ነበረ አንሄድም። ኧረ ኪድዬንን ያልሄድም ማሪፍ ኮነ ያዘች ናት አልናፈቀችም። ፖሊስ ግን እንዳይዛችሁ። ሰው መያዝ እኮ ወንጀል ነው። እንግዲህ ሰው መያዝ እኮ ወንጀል ነው፣ ጥሩ አይደለም እያለች ትገኛለች። እንግዲህ ዝና ሂጂና ማህሌት መኖሯና ለመኖሯን አረጋግጭ እያልኩሽ ነው ሲላት፣ እሷ ደግሞ እኔ አልሄድም ፈራለሁ እያለች ትገኛለች። የማህሌት እህት አይደለች አክስቷ ልጅ ነው። አክስቷ ልጅ ነሽ ማጠናከር ነው። እኔ እሷ አይመለከተኝም። አሁን ቀጥ ብለሽ ቤት ሂጂ፣ ነብሩ ቤት ሂጂ። እኔ እህቷ አይደለሁም የአክስቷ ልጅ ነኝ አለች ማለት ነው። እኔ እህቷ ሆንሽ የአክስቷ ልጅ ሆንሽ አያገባኝም፣ ሂጂና ጠይቂ እያላት ይገኛል። እንግዲህ ምሳሌን ይዛ አለቅም ብላ ገላታለሁ ብላ ነበር ብላ ስነግራት ለዳጣ ዳጣ እርግዝግጥ አረጌ ገላታለሁ እያለ እየተገለገለ ትገኛለች። ብዙም አታስቸግረን ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። እንግዲህ ለመሀሌት ወይም ለዝና ኤፍራታን መጠቀም አለብን ለዝና እያለ ነው። ከዛ ዘወር ሲሉ ደግሞ
እንግዲህ ኤፍራታ ወደ ብሩክ ቤት እየሄደች ነው ያዩት። አይኔ ነው ወይስ ምንድን ነው እያለ ነው መጎስ ነው ያያት። የመጨረሻው ራሳ ደግሞ ቀጥሎ እንይዘዋለን። ተከተለኝ። ሁለተኛዋ አሳ በእጃችን ገብታለች። ሶስተኛዋ አሳ ደግሞ ይቀጥላል። ተከተለኝ ብሎ ጀግናው መድብል እንግዲህ ወደ ቤት ተከትሏት ኤፍራታ ሊገባ ነው። እንግዲህ በዚህ መልኩ ምሳሌ አልቋል ማለት ነው። በድጋሚ እስከምንገናኝ ድረስ ደህና ሰንብቱ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ አበረታቱኝ። ላይክ ሰብስክራይብ የምታረጉ ደግሞ አመሰግናለሁ። ባይ ባይ።